ኢየሱስዬ እንወዳለን። ከቃል በላይ ነህ፣ ከአይምሮዋችን በላይ ነህ፣ ከንግግራችን በላይ ነህ፣ ከስብከታችን በላይ ነህ፣ ከጩኸታችን በላይ ነህ፣ ከዝማሪያችን በላይ ነህ፣ ከምንናገረው ቃላቶች በላይ ነህ። ጌታ ሆይ ማለት የምንችለው ተመስገን ነው። ሃሌሉያ። አክሊል ከምደፋ በዓለም የኢየሱስን መስቀል ልሸከም፣ ሰይጣን ከሚያቆላምጠኝ የእኔ ጌታ በእግሩ ይርገጠኝ። ከኢየሱስ ጋር ኖሮ ይሻለኛል፣ ኤሎሄም ይሻለኛል። ከኢየሱስ ጋር ኖሮ ይሻለኛል፣ ከጌታ ጋር ኖሮ ይሻለኛል፣ ይሻለኛል። በስቲ አክሊል ከምደፋ በዓለም ከነ ድካሜ የኢየሱስን መስቀል ልሸከም፣ ሰይጣን ከሚያቆላምጠኝ ክብር ስልጣን ከሚያቆላምጠኝ ኢየሱስ በእግሩ ይርገጠኝ። ከኢየሱስ ጋር ኖሮ ይሻለኛል፣ ይሻለኛል። ከጌታ ጋር ኖሮ ይሻለኛል። አልፈልግም እምቢ ለዓለም ታሃታ ባሳሃዱ ጋስ ይሻለኛል። ተመችቶኛል። ምንም ቢሆንም የጎደለ ቢመስል ለጊዜው ያልሞላ ቢመስልም በሱ ህልውና ውስጥ መመላለስ። ሃሌሉያ። ሰላሜን አንተ ኢየሱሴ፣ ሃሌሉያ። ኢየሱስ እረፍቴነ አንተ እረፍቴነ ኢየሱሴ፣ እረፍቴነ ሰላሜነ። ሃሌሉያ። ራዳላ ባህዳላቦስ ኤሎሄምዬ የእግዚአብሔር ቃል ሲናገር እንደዚህ ይላል። የምታውቂው ቃል ሊሆን ይችላል፣ ከዚህ በፊት አንብበሽው ሊሆን ይችላል። እሱነቱ አይደለም። የእግዚአብሔር ቃል ሁሌም ማለዳ ማለዳ አዲስ የሆነ ፊልጵስዩስ 4:6 ላይ እንደዚህ ይላል። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር። ከምን ጋር? ከምስጋና ጋር። ለማን? ለጌታ። ምን ስለሆነ? ቅርብ ስለሆነ። ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳችም አትጨነቁ። አይ ቲንክ ብዙ ሰው ልመናችሁን ተብሎ የእግዚአብሔርን ቃል በምድራዊ ነገር ነው የሚተረጉመው እና ያሳዝነኛል። ልመና ብሎ ሀብት፣ ምድር፣ በረከት ይመስለዋል። የእግዚአብሔር ቃል ለምድራዊ ነገር አይደለም የተጻፈው። የእግዚአብሔር ቃል ለምኑ የሚለው ሰማያዊ ነገር ነው። ልመናችን ዋው፣ ሃሌሉያ። ልመናችን የሰማያዊ ስለ ሰማያዊ ነገር ነው። ጌታ ቅርብ ነው አለ። በጸሎትና በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ለእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳችም አትጨነቁ። አእምሮን የሚያልፍ የእግዚአብሔር ሰላም ልባችሁና ሀሳባችሁን በክርስቶስ ምን ይላል? ይጠብቃል። ደስ አይልም? ለካ ቀደምን እያለ ነበረ ቃል ሳካፍል የነበረው በነገሮቻችሁ ነገር ላይ በደከማችሁ ነገር ላይ አመስግኑ። ከደከማችሁ እሳ ጌታ ይኸው ተዝለፍልፍ የልሃለው፣ ይኸው ደክም ያለው፣ ይሄም ጠርተኸኝ የለ አባቴ አይደለ አበርታኝ፣ ለጠላት መሳቂያ አታርገኝ። አታደርግም አውቃለሁ፣ ግን ደክሞኛል፣ ጠላት እየመጣ እየዛተብኝ ነው፣ አቅም አጥቻለሁ እያለ ነበር ቅድም። ሃሌሉያ። ኢየሱስ ጌታ ነው። መንፈስ ቅዱስ በዚህ አለ። የሚያበረታ እግዚአብሔር ነው። ጠላት አንተን ብሎ አገልጋይ አንተን ብሎ ይላል። ጠላት ነው እንዲህ የሚለው። እግዚአብሔር እሳ ምንድን ነው? የሚያበረታ። እንዲያው የሚገርመኝ አንድ ቃል አለ ባይዘው መዝሙር 56 ላይ እኔ ግን ፈራሁ ይላል፣ በአንተም ታመንኩ። አይገርምም? በብዙ ነገር ፈርቷል ዳዊት። እኔ ግን ፈራሁ። ደስ የሚለው ፈርቶ በሱ ታምኗል። በቃ መመኪያው እግዚአብሔር ነው። ቢደክምም ቢንገዳገድም የሚሄድበት መንገድ እንኳን ቢፍቀውም እኔ ግን ፈራሁ፣ ነገር ግን ምን በአንተ ታመንኩ። ደስ አይልም? ከነ ድካሜ ከነ መሰናከሌ ከነ መወላገዴ ዞሬ ግን በአንተ ታምኜ አንተ ጋር ቆሜያለሁ። ንቅንቅ አላልኩም፣ አማራጭን አልወሰድኩም ማለት ነው። ያላቅም ለምን ደጋግሜ ይሄን ቃል እያልኩት እንደሆነ እኔ ግን ፈራሁ። የሚያስፈራ ነገር ብዙ አለ በህይወታችን፣ የሚያስጨንቅ ነገር ብዙ አለ።
ግን ደስ ያለኝ ነገር በእግዚአብሔር ታመንኩ። እሰይ ባስፈራ ነገር በእግዚአብሔር ስንታመን ደስ ሲል። ሃሌሉያ። እግዚአብሔር አምላክና አባቶ ያመሰግንሃለሁ፣ እናመሰግንሃለን በመሀላችን ስላለህ ሰውን የማትንቅ ቃልህ ባለበት መንፈስህ በዚህ አለ። ጌታ ሆይ ታሪካችን ቀይረህ፣ ውሏችን ቀይረህ፣ ሰፈራችን ቀይረህ ጸጋና ኃይል ሰጥተህን ጌታ ሆይ አንተ ካልረዳህ አንተ መስገን ለማለት ራሱ ከባድ ነው። አንተ ግን አቅም ሰጥተህን፣ ጸጋ ሰጥተህን፣ ጉልበት ሰጥተህን ስለ አንተ እንድናወራ ፈቅደህ መርጠህ ለይተህ ከብዙ ከወዳደቅንበት ሰፈርና መንደር አውጥተህ ስለ አንተ በስልጣን እንድናወራ ስላገዘን ጸጋ እናመሰግንሃለን። ጌታ ሆይ እህቴ ኤሎሄምን በፊት ይዤ ቀርባለሁ። አንተ የምታሳፍር አምላክ አይደለም። እግዚአብሔር ሆይ ጸልይልሃለሁ። አባዬ አንድ ነገር ጠይቃለሁ። የኔ ጌታ የወደቀ አይነሳምን? የሳት አይመለስምን ብለሃል ጌታ ሆይ። የሚገርማችሁ ነገር ይህን ቃል ሳስብ አንድ ነገር ወደ ውስጥ ይመጣ ነበር። ጠላት ጥሏችሁ ቆሞ እናንተ ጋር መናገር ሲችል የወደቀው ሰው ግን የወደቀ አይነሳምን የሳት አይመለስምን ብሎ ሲናገር የቆመው ሲናገር ሲል ነበር። ትላንት እንዲያም ቸርች ላይ ፓስተር ሲያስተምር የቆመው ነው መዛት ያለበት እኮ ኦልሬዲ የወደቀው ወድቋል። ግን እሳ የወደቀው የወደቀ አይመለስምን የሳት አይመለስምን በሚል በእግዚአብሔር ቃል ተነሳ። እንደገና የሚያበረታ ሃሌሉያ። እግዚአብሔር የምትበረታበት ኃይል እህቴ እንዲሰጣት እጸልያለሁ። ጌታ ሆይ አንተ መንፈስ በዚህ አለ የሚያበረታ። የሚገርማችሁ ላስት ዊክ አዲስ ዓመት ሳይገባ ጌታ ምን አለኝ? ጻፊ አለኝ። በምን ጉዳይ ላይ እንደምጸልይ ማለት ነው። አንደኛ ከባድ የሆነ የእግዚአብሔር ቁጣ በኢትዮጵያ ላይ እንዳይመጣ ብዙ ጠላት ስለሚታገል ያንን ነገር ወጣቱ ትውልዱ ደም የሚያፋስሰውን የዘንዶውን እግዚአብሔር 2016 እንደሚቀብር አሳውቆኝ፣ እኔ ግን በእምነት ስጮህ ነበር። ይሄ ማንም አያውቅም። እኔና ጌታ እናውቃለን። ምን አገባኝ? እኔ ጌታ ካሳየኝ በካለኝ አልኩኝ፣ ጻፍኩኝ። ሁለተኛ አገልጋዮች እያገለገሉ ግን አቅም ያጡ በሁኔታ ምክንያት በተሰናከሉበት ድካም ምክንያት ሶስተኛስ ባክ ወዳደረጉ። ለምን ባክ ያደረገ ሰው ያሳዝነኛል። እግዚአብሔርን ቀምሶ እቅፍ ውስጥ በመንፈስ ተቀጣጥሎ ድንገት ሲያዩ ባዶ ውስጡ ድርቅ ድርቅ። ጌታ ሆይ ወዴት ሄድክ? ወይኔ ደከምኩ እንዴ? በቃ ፍርሃት ውስጥ እግዚአብሔር በበቀል የሚወጣበት ዘመን እንደሆነ ቃል ገብቶልኝ የመጀመሪያ አዲስ ዓመት አለ የተባለ አገልጋይ እህቴ ደክሞኛል፣ እኔ ለማንም ተናግሬ አላውቅም፣ ግን ተናገር 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 አለኝ። እኔ አላቅሽም ዛሬ ነው ያየሁሽ አለኝ። ንስሐ ሲገባ አለቀስኩ። ለምን አለቀሽ አትሉኝም? ትዝ አለኝ እግዚአብሔር ስራ እንደጀመረ። የስራው ባለቤት እሱ ነው። ክብር ለጌታ ይሁን። ገረመኝ። ንስሐ ገባ። እኔ እኮ ፓስተር አይደለሁ ወይ ዘማሪ ታዋቂ አይደለሁ። አዎ ዝም ብዬ ሞኝ ነኝ። አዎ በሞኞች ይሰራላ ጌታ። ወጣ ጌታ እንዴ! ማን ይከለክለዋል? እግዚአብሔር ከፈለገ በደንብ የሚቀይረው የሚሰራው ጌታ። ሃሌሉያ። አረበ ጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እጸልያለሁ ለእህቴ ኤሎሄም ኃይል እንድሰጣት፣ ጉልበት እንድሰጣት፣ አቅም እንድሰጣት። ጉልበት አጥቻለሁ ብለሃልና እግዚአብሔር ሆይ የሚያበረታ ያንተ ኃይል እንዲያገኛት እንደገና የሚያቆም ሬካታ ባህዳላ ባሳማሃዲጋ በጌታ በኢየሱስ ክርስቶስ እንደገና የሚያበረታ ጸጋ ይጨመርላት። እንደገና አንሳት፣ እንደገና ያዛት፣ እንደገና ተነሽ ተነሽ ጸልይ ጸልይ የሚያስብል የእሳት ኃይል ይጨመርላት። ጌታ ሆይ ውስጧ ይቀጣጠል፣ እንደ አዲስ ትነሳ። እግዚአብሔርን የምትወድናት እግዚአብሔርን በጣም የምትወድናት አቅም ይጨመርላት፣ ኃይል ይጨመርላት፣ ጉልበት ይጨመርላት። እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም አንተን የምትጠራበት ኃይል፣ ስለ አንተ የምታወራበት፣ አንተን የምታገለግልበት እግዚአብሔር ሆይ እኛ ሁላችን አገልጋዮች ነን። ክርስቶስን የጠጣን በክርስቶስ የተፈወሰን ሁላችን ዕዳ አለብን። ስለ ጌታ በርትታ ሰዎችን የምታበረብታበት ጸጋ ይጨመርላት፣ ኃይል ይጨመርላት፣ ጉልበት ይጨመርላት በጌታ በኢየሱስ ክርስቶስ ስም። ቃል አንብቢ አንብቢ የሚል ቃል የምታነብበት አይኖቿ ይከፈቱ። እንዳታነብ የሚገዳደራት የጠላት አሰራር በጌታ በኢየሱስ ክርስቶስ ስም አሁን የተቆረጠ ይሁን። ከኑሮዋ፣ ከዘሯ፣ ከቤተሰቦቿ፣ ከዘር ማንዘሮቿ ላይ በጌታ በኢየሱስ ክርስቶስ ስም የተቆረጠ ይሁን። ተመሳስሎ ተደብቆ እግዚአብሔር ሆይ ተደብቆ ያለን የጠላት አሰራር የምትገልጥ ያንተ ቃል ነውና እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም በህይወቷ በኑሮዋ ያለ የጠላት አሰራር የጨለማ አሰራር ቢኖር በጌታ በኢየሱስ ክርስቶስ
ከሰፈሯ ይጽዳ። አንተ ባለህበት ድካም የለም። አንተ ባለህበት እግዚአብሔር ሆይ መውደቅ የለም። ብንደክም ታበረታናለህ፣ ብንንገዳገድ ትደግፈናለህ። እንዲያውም ስንደክም ነው የምታስፈልገን እኮ። ለዚህ የቁርጥ ቀን ወዳጅ፣ የክፉ ቀን ወዳጅ ተብሎ የተዘመረልህ እኮ ጌታ ሆይ ስንደክም ስለምትመጣ ነው። ልንወድቅ ስንል ወይኔ ወደቅም ስንል ያዝ ስለምታደርገን ነው። በጌታ በኢየሱስም ይቺ እጅህ በኢየሱስም ትምጣላት። ይቺ ኃይል ትምጣላት። ይቺ ጉልበት ትምጣላት። እንደገና የሚያቆም እንደገና የሚያበረታ ኃይል በኢየሱስ ክርስቶስም እግዚአብሔር አሁን መንፈስ ውስጧን ይንካ። አሁን መንፈስ ቅዱስ በጌታ በኢየሱስ ክርስቶስም መንፈስ አሁን ይንካት፣ አሁን ያበርታት። እንደገና እግዚአብሔር ሆይ ያቁማት። ያደከማት ነገር በጌታ በኢየሱስ ከሷ ላይ ተቆርጦ ይነሳ፣ ከሷ ላይ ይነሳ። ስለ አንተ እንዳታወራ እየፈለገች ውስጧ አፏ እንዲንተባተብ እንዲደክም በድካም ነገር ውስጥ እያመላለሳት በጌታ በኢየሱስ ክርስቶስ ስም የተቆረጠ ይሁን። እግዚአብሔር ሆይ ስለምታደርግ አመሰግንሃለሁ። ጌታ ሆይ ያለ ምክንያት አልሰበሰብከን። መንፈስ ቅዱስ ስምህ ይባረክ። ስለዚህ አመሰግንሃለሁ። ኃይል ስለምትሆናት አንተ ኃይል የምትሆን አምላክ ነህና መደገፊያ ነህ፣ አስተማማኝ ነህ። ጌታ ሆይ የህይወታችን ዋስትና አንተ ነህ፣ ጠበቃችን አንተ ነህ። እናመሰግንሃለን። እግዚአብሔር ሆይ ለወንድሜ እጸልያለሁ። አደከመኝ ብሎ እንዲናገርና እንዲጽፍ ያደረግከው መንፈስ ቅዱስ አንተ ስለሆንክ ውስጡ የምታውቀው አንተ ነህ አባ። እኔ አላውቀውም። ይሄ ወንድሜ መጥቷል አደከመ የሚባለው ነገር ላይ እግዚአብሔር ሆይ እንድታበረታው ጸልያለሁ። እኔ ደካማው ማህደር አውቃለሁ። ጌታ ሆይ ደክሜ አበርትተኸኛል፣ ወድቄ አንስተኸኛል። በኢየሱስ ክርስቶስም ለወንድሜ ጸልያለሁ እንደገና እንዲበረታ እንደገና እንዲጸና በኢየሱስ ክርስቶስም ለወንድሜ ጌታ ሆይ ለወንድሜ ማስረሻ ጸልያለሁ። ብርታት እንድትሆነው አቅም እንድትሆነው እንደገና እንድታቆመው እንደገና ቆራጥ አድርገህ በኃይል እንድትገልጠው በጉልበት እንድትገልጠው እግዚአብሔር ሆይ አንተ በህይወት ውስጥ ገብተህ ደከምኩ ባለው ነገር ላይ የጥፍ ቅባት የጥፍ ጉልበት በጌታ በኢየሱስ ክርስቶስ ስም ውስጡ ላይ ያደከመው ደከመኝ እኔ አውቀዋለሁ። ጌታ ሆይ ደክሜ አበርትተኸኛል፣ ወድቄ አንስተኸኛል። እኔ ባዶ ሆኜ ሞልተኸኛል። ባዶ ነገሩን የምትሞላ አንተ ነህና በኢየሱስም ደከምኩ ባለው ነገር ላይ አንተ እንድትሞላው ኃይል እንድሰጠው ጌታ ጉልበት እንድሰጠው እግዚአብሔር ሆይ ኃይል እንድሰጠው የደከሙትን አነሳለሁ ባንቺ ብለኛል። እግዚአብሔር ሆይ እህት ወንድሞች ያለ ምክንያት ወደ እኔ አልመጡም። አባ አንተ አቅም እንድትሆናቸው አንተ ብርታት እንድትሆናቸው ጌታ ሆይ አንተ በመንፈስህ ትሰራለህ፣ በኮልታፋው አንደበት ትሰራለህ በኢየሱስ ስም ጌታ ሆይ ወንድሜን ባደከመው ነገር ላይ በኢየሱስ ስም እናስመልጠዋለን። ማንም አይነካውን በኢየሱስ ስም ወደ አንተ ጌታ ሆይ አንተን የሚልበት የሚቃትትበት ጸጋ ይጨመርለት። ስለ አንተ ብቻ የሚያወራበት ጸጋ ይጨመርለት። አንተን ብቻ የሚልበት የ2016 የሙላት አመቱ ይሁን፣ የመነቃቃት አመቱ ይሁን። በመንፈስ ሃሌሉያ እያለ የምስጋና አመት ይሁንን፣ የፍሬያማነቱ አመት ይሁን፣ የካሳ ዘመን አመት ይሁንለት በኢየሱስ ስም። ጠላት 2016 እያለ ያውጃል በኢየሱስ። ጠላት ያወጀው የጠላት አሳር ተገለበጠ በኢየሱስ ይገለበጥ። በወንድሜ ላይ የተሰራ የተሟረተ ለአዲስ አመት ተብሎ የተጣለ የፌጦ ርዛካታ ባህዳስ ሬቬሌው ሶማ ሀዲጋላ በኢየሱስ ክርስቶስ የተጣለ እሱ እንኳን ሳያውቅ በደጃፉ በጎረቤቱ በዙሪያው የተሰራ የጠላት ሟርትና ድግምት በእስራኤል ላይ አይሰራም ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ የተቆረጠ በጌታ በኢየሱስ የተቆረጠ ከህይወቱ ይነቀል እናወጣል እንደማለት ጠሪ በኢየሱስ ስም ከህይወቱ ይነቀል። ጌታ ሆይ ከህይወቱ ይነቀል፣ ይቆራረጥ። ራሃዳላባሶ እንደገና የምታቆም አንተ ነህ፣ እንደገና የምታበረታ አንተ ነህ። ጌታ ሆይ መንፈስ ቅዱስ በዚህ እንዳለ ፊል ስላደረገው ነው ወንድሜ የጻፈው። አንተ ልቡን ስለነካ ነውና መንፈስ ቅዱስ ጌታ ሆይ ልቡን እንድትሞላ እንደገና የሚቆምበት ይሄ የተጀመረው የመጀመሪያ ወር የሚደክምበት ሳይሆን የሚበረታበት ዘመን ስለሚሆን አመሰግንሃለሁ። አቅም ስለምትሆነው ጌታ ሆይ ተናግረሃል። ጌታ ቅርብ ነው፣ ከስትንፋሽ በላይ ቅርብ ነው። ወንድሜ ማስረሻ ጌታ ከስትንፋሽ በላይ ቅርብ ነው። ማንም አስተርጓሚ መጥቶ እንዲነግር እንዳትጠብቅ።
ሲደክምህ አባ በለው። በቃ ባይዘወይ እኛ ሲደክመን ጌታ ሩቅ ያለ ይመስለናል። ጠላት ነው የሚያርቅብን፣ ሩቅ ነው ይለናል። ኖ ኖ ኖ ኖ፣ እግዚአብሔር እንዲያውም ስንደክም ነው የሚያስፈልገን። ለዚህ ነው የክፉ ቀን እኮ ነው ስንነቃቃ እኛ ከኛ የሆነ አንዳች ነገር የለም። እኛ ይሄ መነቃቃት ሃሌሉያ የምንለው የጸጋው ኃይል ነው ወንድሞቼ። እንዴ ያለ እግዚአብሔር ማኛ የት ነበርን? ትላንትና ኃይል ተጨምሮልን ከክብር ወደ ክብር ገብተን በሱ መንፈስ ተቀጣጥለን ነው። አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እውነት የመውጣት ዘመን ይሁንልህ። ማስረሻ ከፈለክ ሚውትን ከፍተ አሜን በል። የመውጣት ዘመን ይሁንልህ። የምትበረታበት ዘመን ይሁንልህ። የምትበረታበት ጉልበት የምታገኝበት። እንዴ እኔ እኮ ደክሞኝ ነበር የሆነ ነገር ተገንጥሎ ከላይ ላይ ተነሳ ብለህ ፊድ እስክታደርገው ድረስ የመንፈስ ቅዱስ መነካት ኃይል፣ እሳት፣ ጸጋ ይጨመርልህ በኢየሱስ እንደገና የምትቆምበት በበቀል የምትወጣበት ጠላትን የምትረግጥበት የፍሬያማነት ዘመን ይሁንልህ። የአገልግሎት ዘመን ይሁንልህ። የእግዚአብሔር ጸጋ የሚገለጥበት ዓይንህ የሚበራበት ጆሮውን ባይዘው የመጨረሻ ዘመን ብዙ ኢየሱስ እያለ የሚመጣለ ግን መጨረሻ ዘመን ላይ እግዚአብሔር ቤቱን የሚያጸዳቸው ባልተጠበቁ ሰው ነው። ቤቱን ክብሩን የሚያስመልሰው በእኛ በወጣቶች ነው። ከዓለም ከተበላሽ ከወጣ ነው ድንገት የተገለጠን ድንገት የመጣን እናንተን እጠቀማለሁ ብሏል እግዚአብሔር። በመጨረሻው ዘመን ከሚያስነሳቸው ጀግና ወታደር አድርጎ እግዚአብሔር ጸጋ ይጨምርልን። ያበርታ። የበቀል ጠላት ያን ሳይሆን እግዚአብሔር እንዳለህ ነህ። ምን አለህ እግዚአብሔር? ልደክም ትችላለህ። አዎ እግዚአብሔር ይደግፋል፣ ያቆማል። አባት አይደል እንደ እግዚአብሔር የሚጥል እኮ አይደል የሚያነሳ አምላክ ነው ያለን። ስንወድቅ እኮ ዋይ ዋይ ስንል እኮ ጠላት ነው ገደል ግባ የሚልህ። እግዚአብሔር ግን ከገደል ያወጣን፣ ከሞት ነው ያወጣን፣ ከሲኦል ያወጣን። በጌታ በኢየሱስ ክርስቶስ ስም የእንደገና ኃይል ይጨመርልህ፣ ጉልበት ይጨመርልህ። ሃሌሉያ አሜን። እግዚአብሔር ሆይ እንሰግናለን። አባዬ እናከብረሃለን። አባ አንዳንዴ እኮላተፍና ይገርመኛል። ጌታ በኃይል ሲሰራ የዋለው በጣም በዚህ 9 ወር ባለፈው ላይፍ በጣም ብዙ ምስክርነት አሰምቻለሁ። ይገርመኛል የእግዚአብሔር ስራ። ለካ የአንደበት ንግግር አይደለም፣ ለካ የመጮህ ጉዳይ አይደለም። ለካ ጉዳዩ የመንፈስ ቅዱስ ስራ ጉዳይ ነው። ሃሌሉያ ኢየሱስ ጌታ ነው። አባ እናመሰግንሃለን፣ እናከብረሃለን። ክብሩን ጠቅልለህ አንተ ውሰድ። ከኛ የሆነ ነገር የለም፣ ከኛ የሆነ ነገር የለም። ክብሩ ያንተ ነው፣ ጸጋው ያንተ ነው፣ ኃይሉ ያንተ ነው። እግዚአብሔር ሞገስ ያገኘ ነው አባ ኢየሱስ ብለን ነው አንተን ተቀብለን ነው ሞገስ አልባ የነበር ነው። ሞገስ የሰጠህን ኃይል የሰጠህን ብርታት የሰጠህን አቅም የሰጠህን አባባ የምንልበት ወይኔ እውነት አንዳንዴ የኢየሱስ ልጅ መሆኔን ሳስበው ቀብረርላለሁ። በቃ ለምን ከትቢያ አንስቶ ልጅ የንጉስ ልጅ አይከብድም? በቃ እንዴት ይላል እኮ ሰው እኮ እንዴት አንቺ እንዴት ግን እንዴት ነው? ኢየሱስ መረጠሻ፣ መረጠኝ፣ መረጠን። ሃሌሉያ በክርስቶስ የዘላለም ሕይወት አገኘው። አዎ አልመጥንም። አዎ ላልመስል እችላለሁ። አዎ ላትመስይ ትችያለሽ። ግን ጌታ መረጠሻ፣ ወደደሽ። በቃ እሱ እንዲህ ነው። ከወደደ አንተ ከወደድከኝ የሚጠላኝ ማነው? የሚጠላኝ ማነው? አንተ ካጸደቅከኝ የሚከሰኝ ማነው? የሚከሰኝ ማነው? 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 ምሕረቱ በዝቶልኝ ነው መኖሬ 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 አባት ስለሆንከኝ ነው መቆሜ 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 እጅ ስለያዘኝ ነው መቆሜ መስበኬ ማውራቴ ጸጋህ ደግፎኝ ነው ስላንተ ማውራቴ መመስከሬ አንተ ከወደድከኝ የሚጠላኝ ማነው? የሚጠላኝ ማነው? አንተ ካጸደቅከኝ የሚከሰኝ ማነው? የሚከሰኝ ማነው? ሃሌሉያ ማነው? ወረ ማነው? ማነው? ኢየሱሴ አዎ
ማነው እስቲ ይምጣ ማነው? ሃሌሉያ ምሕረቱ በዝቶልኝ ነው መኖሬ 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 አዎ እጅ ስለያዘኝ ነው መቆሜ 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 አባ ሃሌሉያ ሃሌሉያ አባት ስለሆንከኝ ነው መኩራቴ ኢየሱሴ መንቀባረሬ ባንተ ነው እጅ ስለያዘኝ ነው አዎ ኢየሱሴ አዎ አባ ሃሌሉያ ሃሌሉያ አቅም ጉልበት አጣሁ ብሎ በፍራቻ ለሚያለቅሰው ሰው የሌለው የተረሳ እምባው ምግቡ የሆነ ሰው ስሙኝ እስቲ አይጥልም አይረሳም አይጥልም አይረሳም ሃሌሉያ አይጥልም አይረሳም አይጥልም አይረሳም ከአመድ ላይ ያነሳል እኔ ምስክር ነኝ አይጥልም አይረሳም ከትቢያ ያነሳል አይጥልም አይረሳም አቅም ጉልበት አጣሁ ብሎ ሰማ ማስረሻ በፍራቻ ለሚያለቅሰው ሰው የሌለው የተረሳ እምባው ቅርቡ የሆነ ሰው ወይኔ ኢየሱስ ያባ አረ እንወድሃለን ሃሌሉያ ክብር ላንተ ይሁን ምስጋና ላንተ ይሁን አምልኮ ላንተ ይሁን ስንት ጊዜ ተስፋ ቆርጬ ስንት ጊዜ አልቅሼ እንደገና አከምከኝ ይገርማል እኮ እግዚአብሔር ተስፋ የቆረጠውን ሰው አንስቶ አገልጋይ አድርጎ ተስፋ ለቆረጠው ሰው ይልክህና ተስፋ ትቁረጥ እግዚአብሔር አለ እንድትል ያደርግሃል። በሙላት እኮ ነው የምትናገረው። ለምን ተስፋ ቆርጠህ ታውቃለህ? ለተራበው ሰው እግዚአብሔር ወንድሜ እግዚአብሔር አለ ትለዋለህ። ለምን ተርበህ ታውቃለህ? ፊል ስለምታደርገው በኮንፊደንስ ነው የምትነግረው። አረ ወንድሜ እየሳከረ አረ እኔ እኮ ጌታ እኮ የለም ብዬ ከንቱ ቃል ተናግሬ እኮ ዛሬ ንስሐ እየገባሁ ነው። ማልፍ የመሰሉ ቀኖች አለፉ። ወንድሜ ተው አትሳሳት ነው። አመስግን ዝም ብለህ። እኔ ባለመመስገኔ ተጸጽቻለሁ። አያችሁ እኔ ባለማመስገኔ ዋጋ ከፍያለሁና ወንድሜ ብታመሰግን ከኔ የበለጠ የከበረ ክብር አለ። ኖ በምስጋና ነው። ፓስወርዱ መሻገሪያው ምስጋና ስለሆነ ጠላት እንዳታመሰግን ነው የሚይዝህ። በቃ ክስ ብቻ። ደግሞ እኮ ጠላት ባይዘው የእግዚአብሔር ክብር ሲኖርባችሁ ጠላት እንደ ፍሬንድ ነው የሚያዋራችሁ። እናንተ እኮ የሚመስላችሁ ከራሴ ጋር እየተወያየሁ ነው። ጠላት ባይዘው በኔትፍሊክስ የምታዩት ቫምፓየር ጥፍር ያለው አይደለም። ጠላት ማለት ኔጌቲቭ አይዲያ አትረባም አንተም ብሎ አገልጋይ አንቺን ብሎ ሰባኪ። እኔ አገልግሎት ጨርሼ ስመሰጥ ይኸው ኑሮሽን ይለኛል። ሊመሰጥ መፍዙዝ ይመጣል። ራባባ ሄድ ነው ምለው። አንዳንዴ ብዙ ያወራል፣ በስክሪን ያሳየኛል። በቃ ፋይት አይደል? ክርስትና እኮ ፋይት ማድረግ ነው። ተኝታ አንኮራፋል አለ ዲያብሎስ። የሚውጠውን ፈልጎ እንዳንበሳ እንደተራባ አንበሳ ይዞራል። ምን ብሎ ተቃወሙት። በቃ ሄድ ስትለው ይሄዳል። ግን ሂድ የምትለው ዝም ብለህ እንደ ፍሬንድ ሳይሆን እንደ ቀጪ ሆነ እንደ ባለስልጣን እንደ ንጉስ ልጅ ሆነ ሂድ ስንለው በእምነት ግን ሂድ ስትለው እንደሚሄድ ማመን አለብህ። አሁን እዚህ ጋራ ለዚህ ነው እግዚአብሔርም ቃል ሲናገር የሰናፍጭ ቅንጣት እምነት ቢኖራችሁ ያንን የሾላ ዛፍ ወደዛ ሂድ ብትሉት ይሄዳል። ምን ያህል እምነት ስለ እምነት እንደሚያስተምረን እግዚአብሔር እኮ ባይዘው ምሳሌው ኢየሱስ ይመቸኛል። በቃ የሚያስረዳበት እኛ እንዲገባን በራሳችን ቋንቋ የሚያወራው በቃ በሰዋዊ አገላለጽ ምን ያህል እምነት አስፈላጊ እንደሆነ እግዚአብሔር አምላክ እምነት ይጨምርልን። ጌታ ሆይ እምነት ጨምርልን። እግዚአብሔር ሆይ እምነት ከኛ አልፎ ለሰው የምንቃትትበት፣ ከኛ አልፎ ለትውልድ የምንቃትትበት፣ ከኛ አልፎ ስለወደቁት ሕፃናት ሳይፈለጉ የተወለዱ በየቦታው እንደ ጋርቤጅ ውስጥ የወደቁ በኢየሱስ ሳካላባስ በኢየሱስ እኔ ብዙ ጊዜ ስጸልይ እንደዚህ አይነት ያመጣብኝ ነበርና ጌታ ሆይ ለምንድን ነው ስል ገዛ ጌታ ምን አለኝ? ሕፃናት የአንቺ አንዱ ራእይ አለኝ የወደቁ ሕፃናትን አንስቶ ማሳደግ ነው። አይገርማችሁ? ዝም ብዬ እያለቀስኩኝ የወደቁ ሕፃናት እላለሁ። በአይኔ ያሳየኛል። እኔ እኮ ምንም ያየሁት ነገር የለም። በቲቪ አላየው፣ በፌስቡክ አለ። ግን በመንፈሴ የወደቁ ሕፃናት የታ ያለው ተቀላቅለው ከምግብ ከትራፊ ጋር የቆሻሻውን ሕፃናት አያለሁ። ብዙ ሕፃናትና አረ ጌታ ሆይ ሲያሳዝኑ እላለሁ። የምሬን እኮ ነው። አንዳንዴ ከመገለጤ ብዛት እጄን እልካለሁ በስጋ ማለት ልነካቸው እኮ ነው። ይሄን ያህል ነው እብድ ሆነ ጌታ ሆይ ለምንድን ነው የምታሳይ? እፈራለሁ አንዳንዴ። እነዚህን ታሳድጊያለሽ አለኝ። ለምን ተገፍቼ ስላደግኩኝ። ሃሌሉያ ኢየሱስ ጌታ ነው። እናመሰግናለን አባ፣ እናከብራለን።
እናከብርሃለን። ጌታ ሆይ ያንተን ስራ እንድንሰራ እርዳን፣ ጸጋ ይደግፈን፣ አቅም ስጠን። እኛ ጌታ ሆይ ለራሳችን ህይወት ስንንደፋደፍ እንዳናልፍ፣ ለራሳችን ጥቅም ስንንደፋደፍ እንዳትመጣብን ጌታ ሆይ ትውልዱን አንቀው፣ መንፈሳችን ይንቃ። ያላቅም በቃ ያሳዝኑኛል። እኔ እኮ አዛኙኝ እኮ አይደለም ወገኖች፣ እኔ ለራሴ የማሳዝን ብዙ መከራ ውስጥ ያለው እኔ ግን በቃ ያሳየኛል። ህፃናት ከምግብ ጋር ምግብ ጭንቅላታቸው ሞተዋ ያለው ወድቀዋ ያለው። ኧረ አባ ምንድን ነው ነገር በቃ አላለሁ። በቃ ምንድነው ምን አድርጌ ነው አባ የሚያሳዝን የምታሳይ በአንቺ የሚነሱ የምታሳድጊያቸው። በቃ ትንፋሽ ያጥረኛል። ሳልወልድ ልክ የእናትነት ልክ እንዳማጠች ሴት ነው በመንፈስ ፊልም ማድረገው እና እግዚአብሔር ሁላችን ላይ ጥሪ ያለው ለራሳችን ስንደፋደፍ ጠላት ነው ቢዚ የሚያደርገን፣ ጊዜያችን የሚጨርሰው ጠላት ነው። እግዚአብሔር በእኛ ላይ ዓላማ አለው። ያለ ምክንያት አልተጠራችሁም።